አብዛኛው ሰው ስኬታማ የማይሆነው አቅም ስለሌለው አይደለም፣ ይልቁንም ነገ ጀምራለሁ በሚል ተስፋ ራሱን ስለሚያታልል እንጂ። ግን እውነታው ይሄ ነው። ነገ የሚባል ቀን በካላንደር ላይ የለም፣ ያለው ዛሬ ነው። በዚህ ቪዲዮ ውስጥ የአስማታዊው ሸራ ታሪክን በመጠቀም መጀመር ለምን ከባድ እንደሆነና ዛሬ እንዴት በአግባቡ መጠቀም እንዳለብን እንማራለን። ታሪኩ እንዲህ ይላል። አንድ ወቅት አንድ በጣም ጎበዝ ሰዓሊ ነበር። ስራዎቹ ድንቅ ናቸው። ነገር ግን አንድም ቀን ስራውን ለሰው አሳይቶ አያውቅም። ሁል ጊዜ ገና አልተሟላም፣ ነገ ደግሞ የተሻለ ጨምርበታለሁ ይላል። አንድ ቀን አንድ ሽማግሌ ወደ ቤቱ መጡና አንድ ባዶ ሸራ ሰጡት። ይህ ሸራ አስማታዊ ነው አሉት። በዚህ ሸራ ላይ የምትስለው ነገር ሁሉ ህያው ሆኖ ይነሳል። ግን አንድ ህግ አለ። መሳል መጀመር ያለብህ ዛሬውኑ ነው። ካልሆነ ሸራው አመድ ይሆናል። ወጣቱ በጣም ተደሰተ። ነገ ንጉሥ እሆናለሁ ብሎ አሰበ። ነገር ግን ምን መሳል እንዳለበት ማሰብ ጀመረ። ቤተ መንግስት ልሳል ወይስ ወርቅ እያለ ሲያመነታ ቀኑ መሸ። ለማሰብ ገና ጊዜ አለኝ ብሎ ተኛ። እኩለ ሌሊት ላይ በድንጋጤ ሲነቃ ሸራው ወደ አመድነት ተቀይሮ አገኘው። ሽማግሌው በህልሙ መጡና እንዲህ አሉት፣ አስማቱ ያለው ሸራው ላይ ሳይሆን አንተ መጀመር ላይ ነበር። ነገን የጠበቀ ሰው የዛሬን እድል ይገድላል አሉት። ወዳጄ፣ አንተም እንደ ሰዓሊው ነህ። በውስጥህ ትልቅ ህልም አለህ። ነገር ግን ክብደት ለመቀነስ፣ ሰኞን ስራ ለመጀመር፣ የሚቀጥለውን ወር ለማጥናት ነገን እየጠበቅ ከሆነ እድልህ አመድ እያደረግከው ነው። ስኬት ፍጹም በሆነ ሁኔታ መጀመር አይደለም። ስኬት ባልተሟላ ሁኔታ ውስጥ መጀመር ነው። ሰውነትን መቀየር ትፈልጋለህ? ዛሬውኑ ፑሽአፕ መሬት ላይ ውረድ። ዩቱብ ቻናል መክፈት ትፈልጋለህ? ዛሬውኑ በስልክ ጀምር። ጥያቄው ትችላለህ ወይ ሳይሆን ትጀምራለህ ወይ ነው። ጉዞህን ዛሬ ከጀመርክ ከአንድ ዓመት በኋላ ስለጀመርክ ራስህን ታመሰግናለህ። ቪዲዮ ከተመቸህ ሰብስክራይብ አድርግና ለጓደኞችህ አጋራ። ምክንያቱም ያንተ ጊዜ አሁን ነው።